الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم اللهم علمنا ما ينفعنا وانفعنا بما علمتنا وأعوذ بك اللهم أن أقول فيك ما ليس لي به علم أما بعد ቁጥር 304 የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ጥያቄ እድሜያቸው የገፋ ሴቶች ወይም ብዙ ከሆኑ ያለ መህረም ሐጅ ማድረግ ይቻላል የሚል ፈትዋ እየሰሙ ሴት እህቶቻችን በዚህ መልኩ እየሄዱ ነው፣ በዚህ ጉዳይ ምክር ቢሰጠን በነፃ ቪዛ አገኘን በሚል በተሳሳተ ፈትዋ ለመሄድ የተነሱ እህቶች ስላሉ ቢነገራቸው የሚል ጥያቄ ነው። ሴት ልጅ ላይ ሐጅ ግዴታ የሚሆነው ዑምራ ግዴታ የሚሆነው ኢስቲጣዓ ሲኖራት ነው፣ ከቻለች ነው። ማንኛውም ሰው ሐጅና ዑምራ ግዴታ የሚሆንበት ከቻለ ነው። ከቻለ የሚለው ገንዘብን፣ ጤናን፣ የመንገድ ሰላም መሆንን ያካትታል። ሁሉንም በተመለከተ ሴትን በተመለከተ ኢስቲጣዓ የሚለው መህረም ማግኘትን ያካትታል። መህረም ያላገኘች ሴት በጊዜው ሐጅ ማድረግ ዑምራ ማድረግ ግዴታ አይሆንባትም። ገንዘቡ ቢኖራትም ጤናው ቢኖራትም አቅም ጉልበቱ ቢኖራትም መንገዱ ሰላም ቢሆንም አብሯት ሄዶ ሐጁን ዑምራውን አስደርጎ የሚመልሳት መስፈርቱን ያሟላ መህረም ካላገኘች ሐጅና ዑምራው አይወጅብባትም። ታዲያ እሷ ሐጅ ወይም ዑምራ እንዲወጅብባት ማግኘት ያለባት ገንዘብ የሁለት ሰውም ሊሆን ይችላል ማለት ነው። አንዳንዴ የራሷና የመህረሟን መህረሙን ብቻ ማግኘት ሳይሆን የመህረሙንም ወጪ የሚሸፍንበትን ገንዘብ ካገኘች ሐጅና ዑምራ ይወጅብባታል። ወይም ራሷን ብቻ አገኘች መህረሙ በራሱ ወጪ ለመሄድ ተስማማ፣ አሁንም ዋጅብ ይሆንባታል። መህረሙን ሙሉ በሙሉ ካጣች ወይም ለመህረሙ ወጪ የሚሸፈንበት አቅም ከሌላት በጊዜው ሐጅን መፈጸም ዑምራን ማድረግ ግዴታ አይሆንባትም። ስታገኝ ታደርጋለች፣ ሳታገኝ ከሞተች ከገንዘቧ ሐጅ ዑምራ ይደረግላታል። ይህ ሙሐቂቆች የሚመርጡት የተሻለው ይሄ ነው፣ ከሐዲሱ ጋር የሚሄደው ይሄ ነው። ነገር ግን የተወሰኑ ሊቃውንት ከአይመቱል አርባዓም ውስጥ ከሻፊዒዮችም ከማሊክዮችም ከሐንበሊዮችም ሴት ልጅ ዋጅብ የሆነውን ሐጅ ለማድረግ መንገድ ሰላም ከሆነ ታማኝ የሆኑ በሳል ሴቶች፣ ታማኝ የሆኑ አላህ የሚፈሩ ወንዶች አብረው ካሉ ስብስብ ውስጥ ተካታ መሄድ ትችላለች ብለዋል። መቼ? ዋጅብ ለሆነው ሐጅ ለአንድ ጊዜ ብቻ ማለት ነው። እና ታማኝ የሆኑ በሳል ሴቶች ከታማኝ አላህን ከሚፈሩ ወንዶች ያሉበት ስብስብ ጋር ተቀላቅላ መሄድ ትችላለች ብለዋል። ለምን ይሄን አሉ? ሁለት ነገር ተጋጭቶ ነው አሉ። ምንድነው ሁለቱ ነገር? ሐጅ አድርጉ የሚል ትእዛዝ አለ። ሴት ልጅ ያለ መህረም አትሳፈር የሚል ትእዛዝ አለ። ሐጅ ታድርግ የሚለው ሐጅ አድርጉ የሚለው ትእዛዝ ከፍ ያለ ነው፣ የእስላም መሰረት ስለሆነ። ሴት ልጅ ያለ መህረም ትጓዝ የሚለው በተለያዩ አጋጣሚዎች ያለ መህረም ልትጓዝ የምትችልበት ሁኔታ አለ። ለምሳሌ አንድ ሀገር ላይ ሰልማ በዛ ሀገር ላይ እስልምናዋን ጠብቃ መኖር ካልቻለች መሰደድ ከተገደደች ያለ መህረም መሰደድ ትችላለች። ታመመች፣ መድኃኒት አጣች፣ ሕክምና አጣች፣ ለመዳን ለፈውስ ወደ ሌላ ሀገር መሄድ ተገደደች፣ መሄድ ትችላለች መህረም እንኳን ብታጣ። ስለዚህ ሴት ልጅ ያለ መህረም አትጓዝ የሚለው በተለያዩ ምክንያቶች የተፈቀደበት ሁኔታ አለ። ስለዚህ ክልከላው በሆነ መልኩ የተግራራበትና የተፈቀደበት ሁኔታ አለ። ለሐጅ ተጓዙ የሚለው ግን መስፈርቱ እስከተሟላ ድረስ በምንም መልኩ ያልተነካ ትእዛዝ ነው። ተጓዙ ነው። ይህ የፉቃሃዎች እይታ ነው። ግን ከሐዲስ ጋር ስናስተያየው ሐዲሱ ይበልጣል። ሐዲሱ ምን ይላል? በሶሒህ ያለ ቡኻሪ የዘገቡት ሐዲስ ነው። ነብዩ አለይሂ ሰላቱ ወሰላም በአላህና መጨረሻው ቀን የምታምን ሴት ያለ መህረም አትጓዝ አሉ። ይሄን የሰማ አንድ ወንድ ሱሐባ ምን አለ? ያ ረሱላህ እኔ እገሌ የሚባል ዘመቻ ላይ ለመሳተፍ ተነስቻለሁኝ፣ ባለቤቴ ደግሞ ለሐጅ ተነስታለች ሲላቸው ነብዩ ምን አሉ? አለይሂ ሰላቱ ወሰላም ሂድ ከሚስትህ ጋር ሐጅ አድርግ አሉ። ታማኝ ሴቶች አሉ ወይ? በሳል ሴቶች አሉ ወይ? ሷሊሃ ሴቶች አሉ ወይ? ጥሩ ወንዶች አሉ ወይ ብለው ጠይቀው አዎ ከነሱ ጋር ሂድ አላሉ። ከነሱ ጋር ትሄድ አንተ ለጂሃድ ሂድ አላሉ። ያውም ጂሃድን የሚያክል ነገር አስተተው ሂድ ሐጅ አስደርግ ብለውታልና ትክክለኛው ይሄ ነው። ሴት ልጅ ያለ መህረም ከማንም ጋር ሐጅ ማድረግ የለባትም።
ብታደርግሳ ሐዲሱን ተቃርናለች ለብቻው በመሄዷ ስተት ነው። ሐጁ ግን በትክክል ካደረገችው ትክክል ነው። ስለዚህ በላጩ ሰብር ማድረግ ለመሄድ ነው። በንያ መጅሩ ይገኛል። የሚሆነው አይታወቅም። ታማኝ ያሉት ሰው ታማኝ ላይሆን ይችላል። ጥሩ ናቸው የተባለ ስብስቦች ሊበታተኑ ይችላሉ። ድንገተኛ አደጋ ሊገጥም ይችላል። በአደጋ ጊዜ የቅርብ ረዳት ጠባቂ ነው የሚያስፈልገው። ለአንዲት ሴት ብለው ሰዎች ጉዟቸውን ሊያስተጓጉሉ፣ በረራቸውን ሊቀይሩ፣ ሊያራዝሙ፣ ትኬት ወጪ አውጥተው እሷን ሊያስታምሙ አይችሉም። የራሷ ጠባቂ ወልየል አምሯ ማህረሟ ግን ማህረሟ ነው፣ ክብሯ ነው። የሆነችውን ብትሆን ከጎኗ ነው የሚቆመው። ችግር ቢገጥማትም መመለስ ካለባት አብሯት ይመለሳል። ችግር ገጥሟት እዛ መቆየት ብትገደድም አብሯት ይቸገራል፣ ይቆያል። ዝም ብለው አብረው ተቀላቅለው የሚሄዱት ግን ሁሉም የራሱ ሐጃ ያለው ሰው ትቷት ሊመለስም ይችላል። እሷ ትገደዳለች ልትመለስ። ከሄዱ በኋላ እሷ ችግር ገጥሟት መቆየት ብትፈልግ አብረው የሚቆይም ላይኖር ይችላል። ስለዚህ እያንዳንዷ ሴት የራሷ ማህረም ሊኖራት ይገባል፣ መስፈርቱን ያሟላ። ወላሁ ተዓላ አለም። ሌላኛው ጥያቄ ክርስቲያን አጎቴ ላይ መሸፈን አለብኝ? ታማኝ ከሆነ መሸፈን ግዴታ አይደለም። ታማኝ ከሆነ ማይፈራ ከሆነ የሥነ ምግባር ችግር ከሌለበት በትክክለኛ አጎት ከሆነ የስጋ አጎት የስጋ ዘመድ በማህረምነት ልክ ያለ ሸር አያስብም። ውስጡ ላይ ሌላ ስሜት አይፈጠርም። ያየውን ያክል ቢያይ የተፈቀደውን አብረው ሲቀመጡ ቤተሰብ ጋር ሲሆኑ የሚገለጠውን ያክል የሰውነት አካል ቢያይም አባት፣ ወንድም፣ የወንድም ልጅ፣ የእህት ልጅ እነዚህ ጤነኛ ከሆኑ ሴት ልጅ ተገልጣም ቢያዩ መግለጥ የሚቻለውን ያክል ምንም ነገር አይፈጠርም። በሽተኛ ከሆኑሳ አላህ ይጠብቀን፣ አላህ ይሰትረን፣ አላህ ይሰውረን። አባት የተባለም ቢሆን ውስጡ በሽተኛ ከሆነ ሴት ልጁን ለሐራም ሊያስብ ይችላል። ይሄኔ መሸፈኑ ግዴታ ይሆናል። ስለዚህ ሙስሊም ስላልሆነ ብቻ ከሱ መሸፈን ግዴታ ነው አይባልም። ነገር ግን የጸባይ ችግር ካለበት ራሱ ሐራም ያስባል ከተባለ ወይም ባለንበት አይኖች በበዙበት ዘመን ሰው ሰራሽ አይን ይዞ ካሜራ አንስቶ አውጥቶ ሌላ ቦታ ያሰራጫል ከተባለ ወይም ያየውን ነገር አደብ ስለሆኑ ጓደኞች ውሎ የተበላሸ ሆኖ ሄዶ ስላያት ሙስሊም የወንድም የእህት ልጁ ውበት የተናገረ ሌሎችን አደፋፍሮ አደጋ ያደርስባታል ያስከትልባታል ከተባለ ሰተር ማለቷ የተሻለ ነው። ሌላው ጥያቄ የወሊድ መከላከያ የምትጠቀም ሴት ሐይድ አይታ ከጨረሰች በኋላ የሚፈስ ፈሳሽ ጾሟንና ሶላቷን ያበላሻል። በዚህ መልኩ የሰገደችውና የጾመችውን ቀዷ ማውጣት አለባት። ታጥባ ሶላት ጾም ከጀመረች በኋላ የመጣው ፈሳሽ ሁኔታ ይወስነዋል። የመጣው ፈሳሽ የወር አበባ ደም ከሆነ ራሱ ከሆነ ታቆማለች፣ ሶላቱን ጾሙን ታቆማለች። እንዲህ አይነቱ ፈሳሽ ያለ የሰገደችውን የጾመችውን ኋላ ላይ ቀዷ ታወጣለች። ከታጠበች በኋላ ሶላት ጾም ከጀመረች በኋላ የመጣው ደም የወር አበባ ደም ሳይሆን የፈሳድ ደም፣ የተበላሸ ደም፣ የማህፀን ችግር የሆነ የወር አበባ መሆኑ በእርግጠኝነት ማይታወቅ የበሽታ ደም ከሆነ መድገም ግዴታ አይሆንባትም። ሶላትም ጾምም መቀጠል ትችላለች። ሌላኛው ጥያቄ አንድ ሰው ቤተክርስቲያን ፊት ለፊት መሬት ቢኖረውና ለሙስሊሞች መኖሪያ ምቹ ካልሆነ ለቤተክርስቲያን መሸጥ ይቻላል ወይ? አይቻልም። በትክክል ቤተክርስቲያን ሊሰራበት ኸምር ቤት ሊሰራበት መሸጥ አይቻልም። እና ኢማም አህመድ ሌሎችም ቤቱ ውስጥ ለሚያሻርኩ ቤት ማከራየት አይቻልም ብላ እንደ ተራ ሰው ዝም ብሎ ኖሮ የሚወጣ ሲሆን ችግር ላይ ኖሮ ይችላል። ባላጩ አለማድረግ ነው፣ ጉዳት አለው። ይሄ ፈጅር የሚለው ንጋት የሚለው መጽሐፍ ላይ በሰፊው የሚዳሰስ ጉዳይ ነው። ማንኛውም ከካፍር ጋር ካፍር ሀገር የሚኖር ሰው ሊያነብ የሚገባ መጽሐፍ ነው። ውስጡ ላይ ከያዛቸው መልእክቶች አንፃር እዛ ላይ በሰፊው ከተዳሰሱ ነጥቦች መሃል አንዱ ይሄ ነው። ለካፍር ቤት መሸጥ ይቻላል ወይ? ለካፍር ቤት ማከራየት ይቻላል ወይ? ወዘተ የቤቱ አይነት ይወስነዋል። ለቤተ ክርስቲያን፣ ለኸምር ቤት፣ ለወንጀል ነክ ነገር እንደሚያውለው ያወቁ መሸጥ አይቻልም። ሌላኛው ጥያቄ ኢማሙ ሩኩዕ ላይ እያለ የደረሰ ሰው ፋቲሃን ሳይቀራ ሩኩዕ ቢያደርግ ሶላቱ ሙሉ ይሆናል ወይ? ጅምሁር ዑለማ ዘንድ አብዛኞቹ የፊቅህ ሊቃውንት ዘንድ ኢማም ሩኩዕ ላይ ሆኖ ደርሶ ቆሞ ተክቢረተል ኢሕራም አድርጎ ከዛ አላሁ አክበር ብሎ ወርዶ የሩኩዕ ሁኔታ ላይ ተመቻችቶ ኢማሙ ጋር መቀላቀል የቻለ ሰው ረካው ይቆጠርለታል ተብሏል። ነገር ግን ኢማሙል ቡኻሪን ጨምሮ የተወሰኑ ሊቃውንት ቆሞ ፋቲሃን ካልቀራ አይሆንም ብለዋል። ከጥንቃቄ አንፃር የሚሻለው ይሄ ነው። መግባቱን አንተው ኢማም አንዳችሁ ወደ መስጂድ ከመጣ ሰዎች ሲሰግዱ ከደረሰ ኢማም ያለበት ሁኔታ ላይ ይግባ ይቀላቀል ብሏል ነብዩ ሰለላሁ ዐለይሂ ወሰለም።